ሰላም ሰላም እንዴት ናችሁ ሰላም ናችሁ ወይ? ፋርማሲስት ሙሉቀን እባላለሁ። በዚህ ፔጅ ላይ አንዳንድ ኮማንሊ የምንጠቀማቸው መድኃኒቶችን ቲፕ ለማቅረብ እሞክራለሁ። እነዚህ ሜይቢ ይጠቅማችኋል ብዬ የማስባቸውን ብዙ ጊዜ ትንሽ ይመስላሉ ግን ለበጣም ለመድሃኒት ለሚወስድ ሰው እና ሁሉም ሰው ቢያውቅ አስፈላጊ ነው ብዬ የማስበውን ለመናገር እፈልጋለሁ። ዛሬ ምንድነው የምፈልገው ፓራስታሞል ሴፍቲ ነው። ፓራስታሞል ኮማኒሊ የማያውቅ ሰው የለም ብዬ አስባለሁ። አብዛኛው ሰው ፓራስታሞል ለምን እንደሚወስድ ያውቃል ብዬ አስባለሁ። ግን ቢሆንም ደግሞ ምንድነው ፓራስታሞል ዋና ጥቅሙ የ ትኩሳትንና ፔን መቀነስ ነው ህመም መቀነስ ነው። ፓራስታሞል የምንጠቀመው ስለዚህ ነገር ግን ፓራስተሞልን ብዙ ጊዜ ሰው አዘውትሮ ይወስዳል እና በሚወስድበት ሰዓት ላይ በቀን ውስጥ ምን ያህል ግራም ነው አንድ ሰው መውሰድ ያለበት? ፓራስታሞል ሲባል አብዛኛው ሰው ግን አያውቅም እና ይሄን ባለማወቁ ምክንያት ሊቨር ላይ ጉበታችን ጉዳት ሊያደርስ ይችላል ማለት ነው። ስለዚህ በቀን ውስጥ ቢያንስ ከአራት ግራም በላይ መብለጥ የለበትም። ፓራስታሞል የምንወስደው ፓራስታሞል ማለት ነው። ስለዚህ 4 ግራም ማለት አንድ ፓራስተሞል ታብሌት 500 ሚሊግራም ነው። ለአዋቂዎች ብዙ ጊዜ ሁለት ታብሌት ሁለት ፍሬ ፓራስታሞል ሲሰማ እንዲወስድ ነው የሚፈቀደው። ስለዚህ ሁለት ሲወስድ በአንድ ጊዜ 1000 ሚሊግራም ይሆናል ማለት ነው። ያ ማለት 1 ግራም ነው ማለት ነው። ስለዚህ አንድ ሰው እስከ በቀን ውስጥ 4 ጊዜ መውሰድ ይችላል ያ ማለት በ6 ሰዓት ልዩነት። ስለዚህ 4 ጊዜ በሚወስድበት ሰዓት ላይ በቀን ውስጥ ማክሲመም ምን ያህል መውሰድ አለበት የሚለውን ሊሚት ደርሷል ማለት ነው። ስለዚህ ከ4 ግራም መብለጥ የለበትም። በቀን ውስጥ የሚወሰድ የፓራስተሞል መጠን ከዚህ የሚበልጥ ከሆነ በጉበታችን ላይ ጉዳት ሊያደርስ ይችላል ማለት ነው። ስለዚህ ፓራስተሞል ስትወስዱ እነዚህን ነገሮች ጥንቃቄ ማድረግ አለባችሁ። ለተጨማሪ መረጃ በአቅራቢያ ያለው ፋርማሲ ይሆናል ክሊኒክ ሊሆን ይችላል መረጃ ጠይቆ በትክክል መውሰድ አለባችሁ ብዬ አስባለሁ። ስለዚህ አመሰግናለሁ